በድንገት የልጆን እድገት እያበላሹ ይሆን? ማራቅ ያለባችሁ 19 የወላጅነት ስህተቶች። ይህ ለወላጆች ነው። ወላጆች እነዚህን 19 ነገሮች ማስተካከል አለባችሁ። ለልጆች በተለይ ለተሻለ የአእምሮ እድገትና ነጋቸው ላይ ትራውማ እንዳይሆን እንዳይወቅሷችሁ እነዚህን 19 ነገሮች ባታረጓቸው ይመረጣል። አንደኛ፣ ልጆችን አታወዳድሩ። ይህ ከሌላ ልጅ ጋር ሊሆን ይችላል ወይም ደግሞ ከእህቶቻቸው ጋር ወይም ከወንድሞቻቸው ጋር ማወዳደር ልጆችን አያስፈልግም ማለት ነው። አስታውሱ፣ ሁሉም የራሱ የሆነ ስጦታ አለው። ሁለተኛ፣ አታልቅሱ ወይም ማልቀስ አቁሙ አትበሏቸው። ይህ ልጆች ስሜታቸው ልክ እንዳልሆነ እንዲረዱ ያደርጋቸዋል እና ስሜታቸውን መግለጽ ላይ ደካማ ይሆናሉ ማለት ነው። ሶስተኛ፣ መለያ አትስጧቸው። እሱ እኮ ዝምተኛ ነው፣ እሷ እኮ ጭምት ነች፣ ብዙም እኮ አታወራም፣ ከሰው ጋር አትግባባም የመሳሰሉት አይነት ቃላቶችን አይጠቀሙ። ይህን ካረጉ ልጆች እንደዛ ነኝ ብለው እንዲያስቡና እንዲያምኑ ያደርጋቸዋል። አራተኛ፣ አታዋርዷቸው ወይም አታሳፍሯቸው። በጥፋታቸው ወይም በሰሩት ስህተት መጥፎ ስሜት እንዲሰማቸው አታድርጓቸው። አምስተኛ፣ ጩኸትን እንደ ማስተካከያ መሳሪያ አይጠቀሙበት። ጩኸት ጥላቻን እንጂ ስርዓትን አያስተምርም። ስድስተኛ፣ በማታረጉት ወይም በማትፈጽሙት ነገር አታስፈራሯቸው። ለምሳሌ ቤትህን ካላጸዳ ቲቪ አታይም ብላችሁ ግን ሳያጸዳ ቲቪ እንዳይ መፍቀድ። ሰባተኛ፣ ለምን እንደቀጣችኋቸው ሳትነግሯቸው ምክንያቱን በደንብ ሳታስረዷቸው ዝም ብላችሁ በቅጣት ብቻ ማለፍ። ስምንተኛ፣ በሰው ፊት መቆጣት። ዘጠነኛ፣ ስሜታቸውን ማጣጣል። ይህ አሁን ምን ያሳዝናል፣ አሁን ይሄ የሚያስቅ ነገር ነው አይነት ቃላቶችን መጠቀም። አስረኛ፣ ፍርሃታቸው ወይም ፍላጎታቸው ላይ መቀለድ። 11ኛ፣ እንዲፈሯችሁ ማድረግ። ይህ ከእናንተ ተደብቀው ማጥፋትን ያስተምራቸዋል እንጂ ከጥፋት መራቅን አያስተምራቸውም። 12ኛ፣ ፍቅራችሁን ከመግለጽ ወደኋላ ማለት። ፍቅርን በሚገባ አለመግለጽ። 13ኛ፣ መጥፎ ባህሪያቸውን አይቶ እንዳላየ ማለፍ፣ አንድ ቀን ያቆማሉ በሚል ተስፋ። 14ኛ፣ ከእያንዳንዱ ስህተት ወይም ውድቀት ለማዳን መጣር ወይም መሞከር። በራሳቸው ይውደቁ፣ በራሳቸው ይነሱ። 15ኛ፣ እያንዳንዱ ችግራቸውን ለመፍታት መጣር፣ እያንዳንዱ ምርጫቸውን ለመምረጥ መሞከር። ለራሳቸው እንዲወስኑ ቦታ ስጧቸው። 16ኛ፣ ቃላችሁን ማጠፍ ወይም በቃላችሁ አለመገኘት። 17ኛ፣ አንዱ ልጅ ከሌላው ልጅ አብልጦ ማየት። 18ኛ፣ ይቅርታ እንዲጠይቁ ማስገደድ። መጀመሪያ ለምን ይቅርታ እንደሚያስፈልግ ማስረዳት ያስፈልጋል። 19ኛ፣ ጥሩ ባህሪን ባላየ ማለፍ። ልጆች ጥሩ ባህሪ ሲያሳዩ የሚገባውን ሙገሳና ጥሩ እንደሆነ የሚገልጽ ቃላትን መናገር፣ ምስጋናን መግለጽ ያስፈልጋል ማለት ነው። እነዚህ የመጀመሪያዎቹ 19 ወላጆች ልጆች ላይ ሳያውቁት የሚሰሯቸው ስህተቶች ናቸው። እነዚህን ስህተቶች በሌላ በማስተማሪያ መንገድ በመቀየር ልጆችን ማስተካከል፣ መገሰጽና ማረም ይቻላል ማለት ነው። እነዚህ 19 ነገሮች ሳናቀው ልጆቻችን ላይ የጭንቀት፣ የዲፕሬሽን፣ የስትረስ፣ የትራውማ እና የአእምሮ የተለያዩ አይነት እክሎችን የምንፈጥርባቸው አጋጣሚዎች ናቸው ማለት ነው። ስለዚህ ልጆቻችንን እንዴት እነዚህ አሁን እኔ ከላይ ነው የተናገርኩት፣ እንዴት ደግሞ ኢንዲቴል እያንዳንዱን ነገር እንዳስረዳችሁ ከፈለጋችሁ ከስር ኮሜንት ላይ ይሄ ይብራራልን እያላችሁ ቁጥሩን እየገለጻችሁ ጻፉልን። ሞር ደግሞ ያችን አንዷን ስህተት አንስተን በደንብ እናወራባታለን ማለት ነው። ጤናማ ልጆችን ማሳደግ፣ ብሩህ አእምሮ ያላቸው ልጆች ማሳደግ
ነገ ትልቅ የሚሆኑ የዛሬ ልጆች ላይ ጥሩ ነገር መስራት የወላጅ ኃላፊነት ነውና ያንን ኃላፊነት በጋራ አንድ ላይ በሚገባ እንወጣ መልእክታችን ነው። ሰላም ሁኑልን፣ ደህና ሁኑልን። ቻው ቻው። ልጆችን እንውደዳቸው። የዛሬ ልጅነታቸውን ብቻ ሳይሆን የነገ ትልቅነታቸውን እያየን እናሳድጋቸው።